إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا وشفيعنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. توكل እስልምና የከበረ ዋጋ ከሰጣቸው ነገሮች መካከል አንዱ ነው። በአላህ Subhanahu Wa Ta'ala በእርግጠኝነት ያመኑ አማኞችም አቋም ነው። እንደውም ወደ አላህ Subhanahu Wa Ta'ala የቀረቡ ሰዎች ድንቅ መገለጫዎች መካከል አንዱ ነው። ከእውቀት አንጻር ይህ ነው ብሎ በዝርዝር መግለጹ አዳጋች ነው። ከተግባርም አንጻር መተግበሩ ቀላል አይደለም። ተወኩልን ለማብራራት አዳጋች የሚሆነው ከግንዛቤ አንጻር ነው። ያንድን ነገር ሰበቦችን መሟላታቸውን በመተማመንና በእነዚያ ሰበቦች ላይ ሙሉ በሙሉ መመካት ሽርክ ነው። እነኚህን ሰበቦች አለመያዝ፣ ከነርሱ መቆጠብና ማጣጣል ደግሞ ነቢያዊውን ፈለግ የማነወር ሸሪዓን የማጣጣል ተግባር ነው። የተወኩል ትርጉም ሊሟላ የሚችለው ከተውሂድ መልእክት ይዘትና ከእስልምና አስተምህሮ ወይም ሸሪዓ መመሪያዎች ጋር የተጣጣመ እንደሆነ ነው። ይህም ብዥታ ያለው ያልጠራና ፈታኝ ነገር ነው። ሁኔታው ድብቅና ሚስጥር ከመሆኑ ጋር የመገለጥ አቅሙ ያላቸው አላህ የእውነትን ብርሃን አጎናጽፏቸው በጥልቀት ያስተዋሉ ያረጋገጡ፣ ከዚያም መረዳታቸውን ያብራሩ ዘንድ አላህ ችሮታውን የለገሳቸው ዓሊሞች ብቻ ናቸው። ስለ ትሩፋቱ በጥቂቱ እንመልከት። ታላቁ አላህ Subhanahu Wa Ta'ala እንዲህ ይላል: አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወዐላ አላሂ ፈተወከሉ ኢን ኩንቱም ሙእሚኒን። ምእመናንም እንደሆናችሁ በአላህ ላይ ተመኩ። ሱረቱል ማኢዳ አንቀጽ 23። በሌላም አያ ወዐላ አላሂ ፈሊየተወከሊል ሙተወኪሉን፣ በአላህም ላይ ተመኪዎች ሁሉ ይመኩ። ሱረቱ ኢብራሂም አንቀጽ 12። በሌላም አያ ወመን የተወከል ዐላ አላህ ፈሁወ ሐስቡህ፣ በአላህም ላይ የሚጠጋ ሰው እርሱ በቂው ነው። ሱረቱ ጠላቅ አንቀጽ 3። በሌላም አያ ኢነላህ ዩሒቡል ሙተወኪሊን፣ አላህ በእርሱ ላይ ተመኪዎችን ይወዳልና። ሱረቱ አሊ ዕምራን አንቀጽ 159። ከተወኩል ጣሪያ የደረሰ ሰው በታላቁ አላህ ውዴታ የሚገለጽ ነው። አላህ Subhanahu Wa Ta'ala በቂው፣ ከለላው፣ ወዳጁ፣ ተንከባካቢው የሆነ ሰው በእርግጥም ትልቅን ስኬት ተጎናጸፈ። የተወደደ አይቀጣም፣ አይገፋም፣ ወደ ወዳጁ ከመቅረብ አይከለከልም። ኃያሉና የተከበረው አላህ Subhanahu Wa Ta'ala እንዲህ ይላል: ومن يتوكل على الله فإن الله عزيز حكيم، فاللهم لا يمتقى يشنفال، الله الشنافي تببنيا نونا. سورة الأنفال أنكت 49. ودرسو يتتقى سو يتكبرنو أي وردن، ودرسو تلا يششنا بكللاو يتدقف سو أي ودكم مالتنا. እርሱ አላህ Subhanahu Wa Ta'ala ጥበበኛ አዋቂ ነው። በእርሱ የተመካን ሰው በሚገባው መልኩ በልዩ እንክብካቤ ሁኔታ ያስተናግዳል። አላህ Subhanahu Wa Ta'ala እንዲህ ይላል: ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ ኢነለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለህ ኢለይሂ ቱርጀዑን። ከአላህ ሌላ የምትገዙት ጣዖታትን ብቻ ነው፣ ውሸትንም ትቀጥፋላችሁ።
እነዚያ ከአላህ ሌላ የምትገዟቸው ለእናንተ ሲሳይን ሊሰጧችሁ አይችሉም። ስለዚህ ሲሳይን ከአላህ ዘንድ ብቻ ፈልጉ፣ ተገዙትም፣ ለእርሱም አመስግኑ፣ ወደ እርሱ ትመለሳላችሁ። ሱረቱል አንከቡት አንቀጽ 17። በሌላም አንቀጽ እንዲህ ብሏል፣ ወሊላሂ ኸዛኢኑ ሰማዋቲ ወልአርድ ወላኪነል ሙናፊቂነ ላ የፍቀሁን። የሰማያትና የምድር ድልቦችም የአላህ ናቸው፣ ግን መናፍቃን አያውቁም። ሱረቱል ሙናፊቁን አንቀጽ 7። በዓብዱላህ ኢብኑ ዓባስ ረዲየላሁ ዐንሁ ሐዲስ እንደተወሳው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ከሕዝቦቼ መካከል 70,000 ያህሉ ያለምንም ምርመራ ጀነት ይገባሉ አሉ። የአላህ መልእክተኛ ሆይ እነማን ናቸው ተባሉ። እነርሱ ገድ የማያዩ ለህመም የማይታከሙ በአላህ የተመኩ ናቸው አሉ። ዑካሻ ኢብኑ መሕሲን ተነሳና አላህ ከነርሱ ያደርገኝ ዘንድ ዱዓ ያድርጉልኝ አላቸው። አንተ ከነርሱ ነህ አሉት። ሌላ አንድ ሰው ተነሳና አላህ ከነርሱ ያደርገኝ ዘንድ ይለምኑልኝ አላቸው። በዚህ ጉዳይ ዑካሻ ቀድመዋል አሉት። ቡኻሪና ሙስሊም ዘግበውታል። በሌላም ተቆማቸው እውነተኛውን መመካት በአላህ ላይ ብትመኩ ኑሮ እርሱ ባዶ ሆድዋን ወጥታ ማታ ሆድዋን ሞልታ እንደምትገባ ወፍ በለገሳችሁ ነበር ብለዋል። ትርሚዚና ሐኪም ዘግበውታል። አልኸዋስ በመጽሐፋቸው ወተወከል ዐለል ሐይ አለዚ ላ የሙት፣ በዚያም በማይሞተው ሕያው አምላክ ላይ ተመካ። ሱረቱል ፉርቃን አንቀጽ 58 ላይ ያለውን አንቀጽ ካነበቡ በኋላ አንድ የአላህ ባሪያ ይህችን አንቀጽ ካነበበ በኋላ ከአላህ ውጭ በማንም ሊመካ አይገባም ማለት ነው ብለዋል። ሐረም ኢብኑ ሐያን ለኡወይስ አልቀርኒ የት እንድኖር ታዘኛለህ ሲል አዋያቸው። ወደ ሻም ምድር አመላከቱት። ኑሮ እንዴት ነው ሲላቸው ጥርጣሬን የተሞላች ቀልብ ምንኛ ደካማ ናት፣ ምክር ፈጽሞ አይፈይዳትም አሉ። አላህ ስብሓንሁ ወተዓላ በእርሱ አሳምረው ከሚመኩ ያድርገን። ሐስቡና አላህ ወኒዕመል ወኪል። اللهم إنك عفو تحب العفو فاعف عنا. اللهم اغفر لنا جميع ذنوبنا فإنه لا يغفر الذنوب إلا أنت. اللهم قلت وقولك الحق ادعوني أستجب لكم. فها نحن يا الله ندعوك بالإيمان وبالهداية وبالإحسان وبالإخلاص برحمتك يا أرحم الراحمين. اللهم أنت الرحيم فارحمنا. اللهم أنت الرزاق فارزقنا. اللهم أنت الكريم فأكرمنا. اللهم أنت اللطيف فالطف بنا. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أحسن خاتمتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة. اللهم يا حي يا قيوم برحمتك نستغيث. أصلح لنا شأننا كله ولا تكلنا إلى أنفسنا طرفة عين. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. وآخر دعوانا أن الحمد لله رب العالمين. والسلام عليكم ورحمة الله وبركاته.